ክፍለ ጦሮች የሰላምን አማራጭ ባልተቀበለው ጽንፈኛ ላይ እርምጃን ወሰዱ። ከመንግስት ጎን ተሰልፈን የበደልነውን ህዝብ ለመካስ ዝግጁ ነን ሲሉ የሰላም ጥሪውን የተቀበሉ ታጣቂዎች ተናገሩ። አሸዋ ጭኖ ሲጓዝ የነበረ ከባድ የጭነት ተሽከርካሪ ባደረሰው አደጋ የአንድ ቤተሰብ አባላት የሆኑ 4 ህጻናትና የአሽከርካሪው ህይወት አለፈ። በሞሮኮ የጣለው ከባድ ዝናብ ባስከተለው የጎርፍ አደጋ የ37 ሰዎች ህይወት አለፈ የሚሉት አበይት መረጃዎቻችን ናቸው። ዝርዝር ዘገባው እንደሚከተለው ይቀርባል። ክፍለ ጦሮች የሰላምን አማራጭ ባልተቀበለው ጽንፈኛ ላይ እርምጃን ወሰዱ። የሰሜን ምስራቅ እዝ ክፍለ ጦሮች በሰሜን ወሎ ዞን ግዳን ወረዳ ሲንቀሳቀስ በነበረው የጽንፈኛው ቡድን ላይ እርምጃ በመውሰድ ከህዝብ ዘርፎ ሲጠቀምባቸው የነበሩ አምቡላንስ፣ ሞተር ሳይክል እና ባጃጅ መያዙን የኮሩ አዛዥ ብርጋዴር ጄኔራል ጣሂር ሳይሌ ተናግረዋል። የሰላም ጥሪውን ተቀብለው ወደ ሰላም ለሚመጡ ታጣቂዎች በሩ ክፍት መሆኑን የገለጹት ጄኔራል መኮንኑ የሰላም አማራጩን ባልተቀበሉና የህዝብን ሰላም በሚነሱ ላይ የሚወሰደው እርምጃ እንደሚቀጥል ተናግረዋል። በተመሳሳይ በሰሜን ምስራቅ እዝ አንድ ሬጅመንት የሰራዊት አባላት በሰሜን ወሎ ዞን ዋድላ ወረዳ ነፍሱን ለማቆየት በሚሽለከለከው ጽንፈኛ ቡድን ላይ የተጠና ዘመቻ በማድረግ በርካታ ኃይሉን በመምታት 3 የቡድኑ አባላት ከነሙሉ ትጥቃቸው ተማርኳል። በተያያዘ በደቡብ ጎንደር ዞን የተሰማራው ክፍለ ጦር ህዝብን በመዝረፍና በማንገላታት እያሰቃየ በሚገኘው ዘራፊ ቡድን ላይ እርምጃ መውሰዱን የክፍለ ጦሩ አዛዥ ሌተናል ኮሎኔል አሰጋ ከለ ተናግሯል። የክፍለ ጦሩ አዛዥ በወረዳው ውስጥ እየተሽለከለከ የቆየው ጽንፈኛ ቡድን እየዘረፋቸውን ሲንግል ጋቢና ተሽከርካሪና ሞተር ሳይክል ከታጠቃቸው ክላሽ፣ ኋላቀር መሳሪያና ቦምብ ጋር መማረክ መቻሉን ገልጸዋል። ከመንግስት ጎን ተሰልፈን የበደልነውን ህዝብ ለመካስ ዝግጁ ነን ሲሉ የሰላም ጥሪውን የተቀበሉ ታጣቂዎች ተናገሩ። በምዕራብ ጎንደር ዞን ምዕራብ አርማጭሆ ወረዳ የሰላም ጥሪውን ከተቀበሉ የቀድሞ ታጣቂዎች ጋር የሰሜን ምዕራብ እዝ ክፍለ ጦር ከፍተኛ አመራሮችና የወረዳው አመራሮች የሰላም ጥሪውን መቀበል ጥቅሙና ህዝብን መካስ በሚሉ ርዕሰ ጉዳዮች ዙሪያ ውይይትን አድርገዋል። ከፍተኛ አመራሮቹ የጽንፈኛውን ቡድን ወደ ሰላም ለመመለስና ዘላቂ ሰላምን ማስፈን የሁሉም ድርሻ በሚል በአብርሃ ጅራ ከተማና በምድረገነት ከተማ አስተዳደር ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ሴቶች፣ ወጣቶችና የጸጥታ አካላት ጋር ተወያይተዋል። ሰራዊቱ ህግን ከማስከበር ባሻገር ለህብረተሰቡ ስለ ሀገራዊና ወቅታዊ ሁኔታ ግንዛቤ እየፈጠረ መጥቷል ያሉት የክፍለ ጦሩ ዋና አዛዥ ኮሎኔል ኪሮስ ጎይቶም ሁሉም ለሰላም በመስራቱ የመጣውን ለሀገር የሚበጅ ሰላም ሁኔታ መጠበቅ ላይ ትኩረት ተሰጥቶ ሊሰራ ይገባል ብለዋል። የሰላሙን ጥሪ የተቀበሉ የቡድኑ አባላት ጫካ ያሉትን በመመለስና የሰላም ማስከበር ተግባርን በቅንጅት በመስራት የበደሉትን ህዝብ መካስ እንደሚጠበቅባቸው የምዕራብ አርማጭሆ ወረዳ አስተዳዳሪ አቶ እሸቱ ስመኛው አስረድቷል። ለሰላም መስፈንና ልማት መረጋገጥ ከመንግስት ጎን ተሰልፈው በመስራት የበደሉትን ህዝብ ለመካስ መዘጋጀታቸውን የሰላም ጥሪውን ተቀብለው ከህብረተሰቡ ጋር የተቀላቀሉ የቀድሞ ጽንፈኛው ታጣቂዎች ተናግረዋል። አሸዋ ጭኖ ሲጓዝ የነበረ ከባድ የጭነት ተሽከርካሪ ባደረሰው አደጋ የአንድ ቤተሰብ አባላት የሆኑ 4 ህጻናትና አሽከርካሪው ህይወት አለፈ። የባሌ ዞን ዲንሾ ወረዳ ፖሊስ ጽሕፈት ቤት የትራፊክ ደህንነትና ቁጥጥር አስተባባሪ ምክትል ኢንስፔክተር ያሬት ታደሰ ለብስራት ሬዲዮ እንደተናገሩት 11 ሰዓት ገደማ ከአርባ ምንጭ አሸዋ የጫነ ከባድ ተሽከርካሪ ባደረሰው አደጋ የአንድ ቤተሰብ አባላት 4 ህጻናትና አሽከርካሪውን ጨምሮ ህይወታቸው ማለፉን ገልጸዋል። የሰሌዳ ቁጥሩ ኮድ 352420 ኢቲ የሆነ ዩዲ የጭነት ተሽከርካሪ ከባድ መኪና ከአሳሳ ከተማ አሸዋ ጭኖ ወደ ባሌ ዲንሾ ወረዳ ሀዋ ቀበሌ በተባለ ስፍራ መንገዱን ስቶ የሰው ግቢ ውስጥ በመግባት 3 ወንድ እንዲሁም 1 ሴት ልጅን ጨምሮ በአጠቃላይ 4 የአንድ ቤተሰብ ላይ ባደረሰው አደጋ አሽከርካሪውን ጨምሮ የ5 ሰው ህይወት ማለፉን ገልጿል። በሞሮኮ የጣለው ከባድ ዝናብ ባስከተለ ጎርፍ አደጋ የ37 ሰዎች ህይወት አለፈ። በሞሮኮ የባህር ዳርቻ ከተማ ሳፊ በጣለ ከባድ ዝናብ ባስከተለው ጎርፍ ምክንያት ቢያንስ 37 ሰዎች መሞታቸውን የሀገር ውስጥ ጉዳይ ሚኒስቴር አስታውቋል። ሌሊቱን የጣለው ከባድ ዝናብና ድንገተኛ ጎርፍ ወደ 70 የሚጠጉ መኖሪያ ቤቶችንና የንግድ ተቋማትን እያጥለቀለቀ ሲሆን 10 ተሽከርካሪዎችንም ጠራርጎ ወስዷል ነው የተባለው።
የሀገር ውስጥ ጉዳይ ሚኒስቴር 14 ሰዎች ሆስፒታል መግባታቸውንም ሪፖርት አድርጓል። ዝናቡ በሰሜናዊቷ ቴቱዋን ከተማና ተራራማዋ ቲንጊር ከተሞችን ጨምሮ በሌሎች የሞሮኮ አካባቢዎችም ጎርፍና ውድመትን አስከትሏል። ከዋና ከተማዋ ራባት በ320 ኪሎ ሜትር ርቀት ላይ በአትላንቲክ ውቅያኖስ ዳርቻ የምትገኘው ሳፊ ለሀገሪቱ ወሳኝ የሆኑ የአሳና የማዕድን ኢንዱስትሪዎች ዋና ማዕከል ነች። የአየር ንብረት ለውጥ በሞሮኮ የአየር ሁኔታን የበለጠ ያልተጠበቀ አድርጎታል። ባለፈው ዓመት በተለምዶ ደረቅ በሆኑ ተራራማና በረሃማ አካባቢዎች የተከሰቱ ጎርፍ በሞሮኮና በአልጄሪያ ወደ 24 የሚጠጉ ሰዎችን ገድሏል። የዚህ ሳምንት ጎርፍ የተከሰተው በሞሮኮ ፌስ ከተማ 2 ህንፃዎች ተደርምሰው 22 ሰዎች ከሞቱ በኋላ መሆኑን የአልጀዚራ ዘገባ ያመለክታል።